ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የሶስት ዘመን ታሪክ ኮንቴክስት አንጻር ስናየው አዶኒ ሶስት ብለን የምናስቀምጠው ነገር አለ። ከዚህ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት ከኤርትራ ፌዴሬሽን እስከ ኤርትራ ነፃነት 1991 ድረስ። ይሄንን ማንም ታሪክ አዋቂ ነኝ የፈለገ ሊያምታታው ይችላል። እውነቱ ሂስቶሪካል ፋክቱ ግን የኢትዮጵያ ነገስታት ቢያንስ በዚህ ሪሰንት ሂስትሪ 16ኛው ዘመን ጋማሽ ጀምሮ እስከ 1952 የፌዴሬሽን ድረስ ኤርትራ ወደቦች በኢትዮጵያ መንግስት ስር ተዳድረው አያውቁም። ይሄ ኢንኮንቪኒየንት ነው፣ ይመራል፣ ግን ሀቅ ነው።